በምድር ላይ ስንሆን ሁል ጊዜ ሁሉም ነገር እንዳሰብነው ላይሆን ይችላል። አንዳንድ ጊዜ እንዳሰብነው ይሆናል፣ ሌላ ጊዜ ደግሞ እኛ እንዳላሰብነው፣ አንዳንድ ነገሮች ደግሞ ባልጠበቅናቸው ባላሰብናቸው አቅጣጫዎች ነገሮች ሊከሰቱ ይችላሉ ማለት ነው። ይህ የሚሆነው ሰው ስለሆንን። ስለዚህ ሰው እስከሆንን ድረስ ለሁሉም ጥያቄዎቻችን ምላሽ አግኝተን አይደለም የምንኖረው። ወይ ደግሞ በሁሉም ነገር እንደምንፈልገው ሆነን ሁሉም ነገር ተሳክቶልን ሁሉም ነገር አልጋ ባልጋ ሆኖልንም ያሉብን ጥያቄዎች ሁሉም ተመልሶልን ላንኖር እንችላለን። አንዳንድ ጊዜ አጠገባችን ያሉ ሰዎች በነገር ሁሉ የተሳካላቸው፣ በነገር ሁሉ የሆነላቸው፣ ምንም ነገር የማይጎልባቸው አድርገን የምንመለከትበት ጊዜ አለ። ነገር ግን እኛን ደግሞ ህይወታችንን፣ ኑሯችንን፣ ጓዳ ጉድጓዳችንን ደግሞ ስንመለከት ብዙ ነገር ይጎለናል። አሁንም ጥያቄ አለ። አሁንም ያልተመለሱ ጥያቄዎች አሉብን። ያልተሳካልንም ሰዎች ሆነን ልናገኝ እንችላለን ራሳችንን። ነገር ግን አንዳንዴ ሰዎች ከየት እንደተነሱ፣ ትላንትና በምን አይነት መከራ ውስጥ እንዳለፉ፣ ትላንት ከየት እንደተነሱ ላይነግሩን ይችላሉ። እና አንድ ሰው እንደዚህ አለ ብሎ አንድ ሰው ሌላ ሰው ምሳሌ ሲናገር የሰማሁትን ምሳሌ ልንገራችሁ። እንደዚህ ነው ያለው እና አንድ ሰው በትልቅ ስቴጅ ላይ ብዙ ሰዎች በተገኙበት ቦታ ላይ እንዴት ሀብታም እንደሆነ፣ እንዴት ባለአባት እንደሆነ፣ እንዴት ነገሮች አሁን ብዙ ነገሮችን ሊያገኝ እንደቻለ፣ እንዴት ብዙ ነገሮች ሊኖሩት እንደቻለ ምስክርነቱን ለሰዎች ለማካፈል ተነሳ ማለት ነው። እና ብዙ ሰዎችም ይሰሙት ነበረ። ከዛ በኋላ እዛ መካከል ደግሞ የሚያውቀው ሰው ነበር ማለት ነው ይህንን ሰው። እና ምን አለ፣ ሰዎች እንዳይመስላችሁ እኔ እዚህ የደረስኩት ይሄ ሁሉ ሀብት ሊኖረኝ የቻለው በአንድ እዚህ ደረጃ ላይ አልደረስኩኝም። ነገር ግን እኔ ከባጃጅ ነው የተነሳሁት እና ባጃጅ የነዳሁኝ ጅምር ላይ የነበረኝ ባጃጅ ብቻ ነበረ። ከባጃጅ ተነስቼ ነው ይሄን ሁሉ ሀብት ያካበትኩት። ይሄን ሁሉ ሀብት ሊኖረኝ የቻለው ከባጃጅ ተነስቼ ነው ብሎ አወራ ማለት ነው። እንግዲህ ይህን ሰው ያውቆ የነበረው ሌላው ሰው ደግሞ ምን አለ፣ ምን ነው ጋሪዋን ረሳሃት አለው ይባላል ማለት ነው። እና ምናልባት አንዳንድ ጊዜ ከየት እንደተነሳን ሰዎች ከየት እንደተነሱ፣ ምን ትንሽ ስራ ሰርተው ትልቅ ደረጃ ላይ እንደደረሱ ላይነግሩን ይችላሉ። ነገር ግን በአንዴ ደግሞ ብዙ ነገር ያገኙ እንደሆነ እኛም ልናስብ እንችላለን ማለት ነው። እና ነገር ግን እንደ ሰው በተለያዩ አይነት ነገሮች፣ በተለያዩ ውጣ ውረዶች፣ በተለያየ ተስፋ በመቁረጥ ውስጥ በተለያየ ነገር ልናልፍ እንችላለን። ሰው ስለሆንን እነዚህ ነገሮች በህይወታችን ላይ መሆናቸው፣ እነዚህ ነገሮች ስላጋጠሙን ሄልዚ ወይ ደግሞ ጤናማ ነው። እንደ ሰው በመውደቅ ውስጥ፣ በመጉደል፣ በማጣት፣ በብቸኝነት፣ ተስፋ በመቁረጥ፣ ስጋት፣ ልፋት፣ በመበደል፣ ዋጋ በማጣት፣ በመናቅ፣ በመጣል፣ በመረሳት፣ በማንነት ጥያቄ ተስፋ በመቁረጥ፣ ራስን በመጥላት፣ መኖርን በመጥላት፣ በመገለል፣ በመከዳት፣ በመቀማት፣ አድሎ በመደረግ፣ በመረገጥ፣ ራስን ለማጥፋት በማሰብ ሰውን በተለያዩ ነገሮች ልናልፍ እንችላለን። በእንደዚህ ሁላ ነገሮች እንኳን ብናልፍ ጤናማ ለምን ሰዎች ነን። ነገር ግን ምንድነው ዋናው ነገር ምን ገጠመኝ ሳይሆን ምን አይነት ምላሽ እየሰጠው፣ ምላሻችን ምንድነው? በእኛ ላይ የሚሆኑ ነገሮች እኛን እኛ ላይ ተጽዕኖ ማሳደር የሚችሉት 15%። ነገር ግን የኛ ምላሽ ለነገሮች የምንሰጥበት፣ ነገሮችን የምንፈታበት አፈታት፣ ለነገሮች የምንሰጠው ምላሽ የነገያችንን 85%ን ይወስናል ማለት ነው። ስለዚህ ምንድነው ያጋጠመን? ምንድነው የተሰማን ያለው? የሚሰሙን ስሜቶች ጤናማ ስለሆንን ነው የሚሰሙን ማለት ነው። ነገር ግን ምን ተሰማኝ፣ እኔ ላይ ምን አጋጠመኝ፣ ምን ተከሰተብኝ ሳይሆን ምን አይነት ምላሽ እየሰጠው ነው ላጋጠመን ነገር የኛ ምላሽ ምንድን ነው? የምንሰጠው ምላሽ ነገያችንን ይወስናል ማለት ነው። የምንሰጠው ምላሽ ትልቅ ሰዎች እንድንሆን ሊያደርገን ይችላል። የምንሰጠው ምላሽ ትንሽ እንድንሆን ሊያደርገን ይችላል። የምንሰጠው ምላሽ ዛሬያችን
ትናንትናችን ከነገያችን የተሻለ እንዲሆን ሊያደርግ ይችላል፣ ወይ ደግሞ ነገያችን ከትላንትናችን ያልተሻለ እንዲሆን የሚያደርገው የምንሰጠው ምላሽ ማለት ነው። ስለዚህ ለሚያጋጥሙን ነገሮች ምን አይነት ምላሽ ነው እየሰጠን ያለ